ሰላም እንዴት ናችሁ ጋይስ? አሁን የሚገኘው ጎንደር ሃይሌ ሪዞርት ሲሆን የተገኘውበት ምክንያት ዲዲ ፋሽን ስኩል 15ኛ ዙር የተማሪዎችን ምርቃት በደማቅ ሁኔታ ታከብራለች። እናም ለዛ ፕሮግራም ነው የተገኘሁት። እንደሚታወቀው የዲዲ ፋሽን ስኩል የሶሻል ሚዲያ ማኔጀር እንደመሆኔ ለሶሻል ሚዲያ የሚሆኑ ቪዲዮዎችን ለመስራት ነው የመጣሁት። ለማንኛውም ሃይሌ ሪዞርት ይህንን ይመስላል። ሙሉ ፕሮግራሙን እስከ መጨረሻው አሪፍ አድርጌ ማሳያችሁ ይሆናል። ይህንን የዩቲዩብ ቻናል ሰብስክራይብ፣ ሼር ያደረጋችሁ እስከ መጨረሻው ተከታተሉኝ። እወዳችኋለሁ። ይመቻችሁ። በዲዲ ፋሽን ስኩል እንግዲህ ተመራቂ ዛሬ የሚመረቁ ተማሪዎች የሰሯቸውን የመረቃ አልባሳት እየተመለከታችሁ የሚገኙት አሁን የተመራቂ ተማሪ ህይወት ጋሻው ሞዴልን እጅግ እናመሰግናለን። ወግ ያለ ሞራል ያስፈልገናል። እስካሁን እንግዲህ ሴቶች ነበሩ። አሁን ደግሞ ወንድ ሞዴል አግኝተናል። እጅግ እናመሰግናለን። ዋው! እሺ፣ ምንድነው ሞራል የለም እንዴ? በእውነቱም ከሆነ እንግዲህ ገና በእጩ ተመራቂ እንደዚህ አይነት አልባሳት ይዘጋጃሉ ማለት በጣም ከባድ ነው። በጣም ረጅም ልምድ ያላቸው በሙያው ዘርፍ በፋሽን ዘርፍ ረጅም ልምድ ያላቸው ስራ ነው የሚመስለው። እጅግ እናመሰግናለን። እጅግ የሚያምር ድንቅ ውበት ያለው ይሄም እንዳልኩት ነው። የረሳሁት ነገር ምንድነው? ከ1 እስከ 10 ቤት እንድትሰጡልኝ ነበረ። እስካሁን ካያችኋቸው ቀጣይ እንመጣለን። ሲሞቅ ያለመራላችሁ ቤት ድንቅ የሆኑ ይሄ በጣም እጅግ ዘመናዊ የሆነ ቀለል ያለ የሀበሻ ቀሚስ ነው እንግዲህ የምታዩት። እጅግ የሚያምር የእጅ ውጤት ነው። እጅግ የሚያምር የእጅ ውጤት ነው። አዎ እንግዲህ በአጭር ጊዜ ውስጥ ሙሉ ብቁ የፋሽን ዲዛይን ባለሙያ እናደርገውታለን። እንግዲህ በአጭር ጊዜ ውስጥ በ3 ወር ውስጥ የተሟላ ሙሉ የፋሽን ዲዛይን ባለቤት እናደርገውታለን። እጅግ ባህላዊነቱን ሃይማኖታዊነቱን ሳይለቅ ባህሉን ሳይለቅ ከዘመናዊነቱ ጋር ተዋህዶ የተሰራ እጅግ ድንቅ ልብስ ነው። እጅግ እናመሰግናለን። ዲዛይነራችን ጃዋሪያ አብዱላ እጅግ እናመሰግናለን። ጃዋሪያ አብዱላሂ ሞቅ ያለ ሞራላችሁን እስኪ። ዋው! ይህ ደግሞ በጣም ቀደምትነቱን ያለቀቀ የእናቶቻችንን ያለቀቀ እጅግ ደስ የሚል ቀለል ያለ ዲዛይን ነው። ሞራላችሁን እስኪ ያለ ሞራላችሁን። እጅግ የሚያምር ልብስ ነው። እጅግ የሚያምር በጣም ደምቆ የሚታይ ደስ የሚል ልብስ ነው። ቀለል ያለ የወንድ ሞዴላችን ነው። እስኪ ሞቅ ያለ ሞራል። እስካሁን እንግዲህ ይህ ሊበረታታ ይገባል። እንደኔ ሸበላ የሆኑ ወንዶች ወደ ሞዴልነት ልትመጡ ትጋበዛላችሁ። የሀበሻ ቀሚስ አልፈልግም ይከብደኛል ለምትሉ እንግዲህ ቀለል ብሎ መጥቶላችኋል። ከዲዲ ፋሽን ስኩል ተማሪዎች መካከል ማለት ነው። እንደው ይህን የመሰለ ቀለል ያለ እንዲሁ ባዘቦት ቀን የሚለበስ እጅግ የሚያምር አልባሳትና ጉዲዛለን የቀረበችው የተማሪ ምዕራፍ ማርሸት ሞዴልን እጅግ እናመሰግናለን።
እያየን ያለ ነው። ለመላው ዓለም ለማስተዋወቅ ትልቅ ግብአት ይሆናልና ይሄ ቀላል ነገር እንዳልሆነ ብዙ አጋጣሚ መናገር ፈልጋለሁ። ዲዲ ወይም ቤተልሔም ይህን የምታደርጉ ጥረት በቀኝነት ፍሬ አፍርቶ ከጎንደርም አልፎ በመላ ዓለም በትልቅ መድረኮች ላይ እንደምትታይ ተስፋ አድርጋለሁ። ያው ጥረት ያሳያል። ቲክቶክ ላይም የተወሰኑ ማህበራዊ ሚዲያዎች ላይ ብዙ ተጠቃሚ አይደለሁም፣ ግን አንዳንዴ ሰብሮ ይመጣል የአንድ ስራ እና ለማየት ድል አጋጥሞኛል እና መሰላቸው ነገሮች በጣም ነው የሚያስደምሙ። ስለዚህ በርቺ ማለት እፈልጋለሁ። ከዛ ውጭ የተመራቂ ቤተሰቦች እንኳን ለዚህ ቀን በሰላም አደረሳችሁ። ጋባዥ እንግዶች አመሰግናለሁ። እጅግ እናመሰግናለን። አቶ አለማርያምን በሞቅ ባለ በሆነ እስኪ ወደ መቀመጫቸው እንድትመልሱ እንጠይቃለን። እጅግ እናመሰግናለን። እስቲ ሞቅ ያለ ወራናችሁ እጅግ ደስ የሚል ልብስ ለብሱ። ሞቅ ያለ ወራናችሁ ሞቅ ያለ ወራናችሁ ዋው እጅግ የሚያምር ልብስ ነው። እጅግ በተማሪ ደረጃ ይሰራሉ ተብለው አይደለም ይሰየሙ ተሰሩ ለማለት ባይገመቱ ምንድን ነው ዝምታው? እንደኔ ተመስጣችሁ መሆን አለበት። በእርግጠኝነት በጣም ውሳለሁ። ደስ የሚል አልባሳት ነው። እጅግ እናመሰግናለን። እጅግ ከምታምር ሞዴል ጋር ያቀረበችልን ደስ የሚል ልብስ ነው። እስኪ ወቅ ያለ በራላቸው እስኪ ወቅ ያለ በራላቸው ለሞዴሎቻችን አልባሳት እንደምታዩ ድንቅ አልባሳት ወቅ ያለ በራላቸው ነው። በልብሱ ለብሰው ዲዛይነሮቻችን ተመራቂ ዲዛይነሮቻችን በሚሰሩት አልባሳት እየተመሰላችሁ ይመስለኛል። ያ ያሲን ወደችበት ላለች እንግዲህ ድንቅ ይሆናል። በጣም እጅግ የሚያምር አልባሳት ነው እንግዲህ ዲዛይን ያደረገችበት። ምነው ሞቅ ያለ ወራናቸው እንጂ እጅግ የሚያምር ዝግጁ መሆን አለባችሁ። ሁሌ ስማችሁ ሲጠራ ተቀብላችሁ መውጣት አለባችሁ። ተማሪ በመቀጠል ሀብታሙ ደመቀ ቀጥሎ ደግሞ እናቴን ማመስገን እፈልጋለሁ። ሁሌ ቢሆን ስራዬ ላይ ፎከስ እንዳደርግ ጫና ሳታበዛ ሁሌ እኔ ሳፖርት ስለምታደርገኝ እወድሻለሁ፣ አመሰግናለሁ። በመቀጠል ደግሞ የዲዲ ፋሽን ሀውስ ስታፎች እና አስተማሪዎች፣ የምታያቸውን ተማሪዎች ከኔ ጋር በመሆን አብረው ለዚህ አበቁ እነሱ ናቸውና ሁሌ የምትፈልጋቸው ከጎኔ ስለሆኑ በጣም ከልብ አመሰግናለሁ ሁላችን።
ከዛ ደግሞ ይህ ፕሮግራም እንዲሳካ ሀይሌ ሪዞርት ቴክ ኢሜጅ የማቢቲ ባልና ፎቶግራፈራችን መድረክ ሲመራ የነበረው ደግሞ ታዴ ነው። በጣም አመሰግናለሁ። ይህ ፕሮግራም እንዳዘጋጅ ከጎን የነበራችሁ ጓደኞቼ ያው ስም መጥራት ይከብዳል። በጣም ነው የምወዳችሁ። በጣም ነው የማመሰግነው። እንኳን ደስ አላችሁ። እንኳን ደስ አላችሁ። ቀጥታ ወደ ኬክ ነው የምንሄደው። እንግዲህ ከስታፎች ጋር በመሆን ኬክ ተወስደን ልጆ ሙዚቃውን ከፍ አድርገን